አንድ ሰው ነበር ይላል። 5 ማመላለሻ ነበሩባት ይላል። ዳት ሚንስ በ5 ብራንች አካባቢ ላይ ሰዎቹ ይገባሉ። አንዳንዱ ላይ በጎች ይተኙበታል፣ አንዳንዶቹ ከብቶች ይገቡበታል፣ አንዳንዶች ግመሎች ይገቡበታል። አንዱ መንገድ ብቻ ደግሞ የሕመምተኞች ይመላለሱበታል። 5ቱም የበግ ማመላለሻ በር ተባለ እንጂ አንደኛው ላይ በር ይገባል፣ በጎች ይገባሉ፣ በአንደኛው ከብት ይገባል፣ በአንደኛው ደግሞ ግመሎች ይገባሉ፣ በአንደኛው ሰው ይገባል። በአንደኛው በር ደግሞ የሞቱ ሰዎች በጣም የታመሙ ሰዎች ምን ይሆናሉ? ይተኙበታል። የተጎዳ ሰው በቤቱ እምነት ያለው ሰው እፈወሳለሁ እድናለሁ ብሎ ይህ ሰው ወደ ማጥመቂያቱ ከመምጣቱ በፊት ወደ ይፈውሳል ወደ ተባለ ውሃ ወንዝ ከመውረዱ በፊት በቤቱ አካባቢ ላይ ለሕክምናው ብዙ ወጪ አውጥቷል። ብዙ ነገር ጨርሷል። ብዙ ነገር አውጥቷል። ሞክሮ ቢካምስ ወደ ዛች ማጥመቂያቱ የሚመጣ ሰው የሌለ ተስፋ የሌለው ተስፋ ቢስ የተባለ ሰው በሕክምና በጤና ጣቢያ አገልጋዩ ሰው አገልጋዩ መልአክ ነው። ሚካኤል ይሁን ገብርኤል ይሁን ማን ይሁን የምናውቀው ነገር የለም። ግን አገልጋዩ ምን ነበረ? መልአክ ነው። መልአክ በእናት በቃ አሞኛልና ልፈወስ ብለህ ብትለው ሊፈውስ ዘንድ መልአክን አግኝተው መልአክ ውሃውን እያናወጥክ ነው። በተናወጠ ውሃ ውስጥ ሰዎች ገብተው ተፈውሰዋሉና እኔ ያው በጣም ሽባ ሆኛለሁ እባክህን መልአክ ብለህ አትጠይቀውም። መልአክ አርትዬ አይደለም። መልአክ አንድ ኮካ አድርጎ ይሄዳል። ጠብታው የውሃ ጠብታ የደረሰው ሰው ነፃ ይወጣል። ስለዚህ ብዙ ሰው ተኝቷል። ግን እንደዚህ ይላለው በመልአክ ለማይፈወስ ሰው ኢየሱስ ክርስቶስ ከሰማይ ወርዶለታል። አገባኝ እኔው በር እየበራልኝ ነው ማውራት። ማንንም አይነግርም። እየበራልኝ ነው ማውራት። ታበላው ላይ ገናል መልአክ ይመጣል ተብሎልና እባክህ ጠዋት ልምጣ ከማት ይምጣ ልደውልልኝ መልአክ የምትለው ነገር የለም። አጋጣሚ በሚፈልግበት ሰዓት በሳምንት አንዴ በየሰንበት እየመጣ ውሃውን በሚያናውጥበት ጊዜ ከገባኝ ነው የምትል ነው። ፕሌስ አንዴ ተባበሪ። እናቴ ታማለች፣ አባቴ ታሟል፣ እባክህን መልአክ ልትይዘን አትችይው። ሲወዳም አታይም። ውሃውን ሲያንቀሳቅስ ብቻ ውሃው ሲንቀሳቀስ ብዙ ሰው ይፈወስ አይፈወስ ጉዳያቸው አይደለም። የብዙ ሰው መፈወስ ብዙ ሰዎች ወደ እሱ ይመጡ ነበር። እጁ ጭኖ ይፈውሳቸው ነበር። ኢየሱስ ብቻ ሙሴ ጋር ይመጣ ሙሴ ጋር ሙሴ ገድቧል። በሰባት ሰው መፈወስ ያለበትም ብለው ሙሴ ቦርደር ሰጥቷል። የራሳቸውን በሬ ውሃ እያጠጡ ግን በሰንበት ምን አይሆንም ይላል። ሰው መፈወስ የለበትም ብሎ ቦርደር አስቀምጧል። በዛ ቦርደር መሰረት ምን ያደርጋል? አንድ ሰው ይፈወሳል። ለኢየሱስ ክርስቶስ መጣ። ለዚህ ሰው ሲያየው ብዙ ዘመን ነው። በጣም ሰፈር ላይ ሞክሩ የመጨረሻውን ችንስ ሊሞክር ብሎ ወደ ሳች ማጥመቂያቱ ጋር መጣ። ይተፋወቀ ይምጣ ሰው ተሸክሞት ያምጣ አይደል? ግን እዛ አካባቢ ብያቸው ግመሎች የሚገቡበት አለ። ፌመስ በሽተኞች ናቸው የሚተኙት። ዝም ብሎ የረጅም ጊዜ ሰውነታቸው የሰለለ ሰዎች ናቸው። ተታይዘው ለአንዳንዶች ሰው አላቸው፣ ለአንዳንዶች ሰው አላቸው። ምሳሌ ነው ይሰው ይህ ልናገር ነበር ሰው ለማስገር ብሎ ሙሰጃ ሰዎች ለምን